የሃርቫርድ ዩኒቨርሲቲ ሰርቲፊኬት ትፈልጋላችሁ? በነፃ። ባለፈው ሳምንት ስለ ኮርሴራ በሰራውላችሁ ቪዲዮ ላይ ጠይቂያችሁ ነበረ። የሃርቫርድ ሰርቲፊኬት የምትፈልጉ ከሆነ ኮሜንት ላይ አሳውቁኝ ብያችሁ ነበረ። በዛ መሰረት ዛሬ በአጭር ደቂቃ ውስጥ በጣም ሌጀንደሪ የሆነውን የሃርቫርድ CS50 ሰርቲፊኬት እንዴት ማግኘት እንደምንችል አሳያችኋለሁ። አሁን የማሳያችሁ መንገድ 100% ሌጋል የሆነ መንገድ ነው። በጣም ብዙ ተማሪዎች ከ6.6 ሚሊዮን በላይ ተማሪዎች ተምረው ሰርቲፊኬት ያገኙበት መንገድ ነው። በጣም ብዙ ሰዎች ካሪየራቸውን ያሳደጉበት፣ ፖርትፎሊያቸውን ያሳደጉበት፣ ስራ ለማግኘት የሚያግዝ አይነት ሰርቲፊኬት ነው። ስለዚህ ትጠቀሙበታላችሁ ብዬ አስባለሁ። ተዘጋጃችሁ? ሌትስ ጎ። በመጀመሪያ የምንፈልገው ብራውዘር ላይ እንገባና edx.org ወይ ደግሞ CS50 ብለን ሰርች እናደርጋለን ሰርች ታባችን ላይ። ከዛ በኋላ ሰርች አድርገን የምናገኘው ሪዛልት ላይ CS50 ወይ ደግሞ edx.org የሚለውን ከሁለቱ አማራጮች የፈለግነውን ፒክ እናደርግና እንገባለን። ከዛ ማድረግ ያለብን መጀመሪያ edx ላይ ሬጂስተር ማድረግ ይኖርብናል። ሬጂስተር ስናደርግ ፉል ኔማችንን፣ ኢሜይላችንን እና ፓስወርድ መሙላት ይኖርብናል። እነሱ ነገሮች ካስገባን በኋላ የሚያስፈልጉን ኢንፎርሜሽኖች ክሬት አካውንት እንላለን ወይ ደግሞ አካውንት እንከፍታለን ማለት ነው ኢዲኤክስ ላይ። እሱ የመጀመሪያው ስቴፕ ነው። ከዛ በመቀጠል ፕሮፋይላችንን ፉል እንዲያደርግልን የተወሰኑ ጥያቄዎች ይጠይቀናል ኢዲኤክስ ላይ። እነሱን ጥያቄዎች እንመልሳለን ማለት ነው። በጣም ቤሲክ የሆኑ ጥያቄዎች ናቸው። ላይክ ጾታ እና ሌቭል ኦፍ ሃየር ኤጁኬሽን አይነት ጥያቄዎች ናቸው። ስለዚህ እናንተ ያላችሁበትን የኤጁኬሽን ሌቭል ታውቃላችሁ። ስለዚህ ማንኛውም አይነት የኤጁኬሽን ሌቭል ሊሆን ይችላል እዚህ ጋር ከተዘረዘሩት ማለት ነው። ስለዚህ የፈለጋችሁትን ፒክ ታደርጉና ጾታችሁንም ትሞሉና ኮምፕሊት ታደርጋላችሁ ማለት ነው ፕሮፋይላችሁን። ከዚያ እነዚህ ኢንፎርሜሽኖች ከሞላናቸው በኋላ ሰሚት እንለዋለን። ሰሚት ካደረግን በኋላ ኮርሳችንን አክሰስ ማድረግ እንችላለን ማለት ነው። ስለዚህ እኛ ምርጫ ወይ ደግሞ እኛ የምንፈልገው ኢንትሮዳክሽን ቱ ኮምፒውተር ሳይንስ CS50 የሚለው ነው። ስለዚህ እሱን እንመርጣለን። ልክ እሱን ክሊክ ስናደርግ ሙሉ ኮርሳችንን ያመጣልናል ማለት ነው። እንደምትመለከቱት CS50 ሃርቫርድ ላይ በጣም የሚታወቅ አይነት ኮርስ ነው። በጣም ብዙ ሰዎች ወስደውታል። እንዳልኳችሁ 6.6 ሚሊዮን ተማሪዎች የወሰዱት ኮርስ ነው። በጣም ሌጀንደሪ ነው። ከዛ በፊት ግን ኢሜይላችሁን ኮንፊርም አድርጉ የሚል ኖቲፊኬሽን ሊመጣላችሁ ይችላል። እንደ ፖፕ አፕ ሜሴጅ ነገር ሊመጣላችሁ ይችላል። ስለዚህ እሱን ኮንፊርም ማድረጋችሁን እንዳትረሱ ከመጣላችሁ ማለት ነው። ከዛ በኋላ ስለ ኮርሳችሁ እና አጠቃላይ ኢንፎርሜሽናችሁን ይልኩላችኋል ኢሜይላችሁ ላይ ማለት ነው። ስለዚህ ወደ ኮርሳችን ስንመለስ ልክ የምንፈልገው ኮርስ ላይ ክሊክ ስናደርግ CS50 ወይ ደግሞ ኢንትሮዳክሽን ቱ ኮምፒውተር ሳይንስ ባለፈው ሳምንት ኮርሴራ ላይ እንደነገርኳችሁ እዚህ ላይም ኦዲት ምትል በተን አለች። ትሪኩ እዛ ጋ ነው ያለው። እሷም በተን መንካት ይኖርብናል። ኮርሴራ ላይም እዚህ ሃርቫርድ ላይ ተመሳሳይ አይነት ነገር ነው ያለው። ስለዚህ ኦዲት ምትለዋን በተን ነካለን። ልክ ኦዲት ምትለዋን በተን እንደነካናል እንደዚህ በሁለት ካቴጎሪ ይመጣልናል ማለት ነው። አንደኛው ፍሪ ነው በዚህ ሳይድ ያለው፣ በአንደኛው ሳይድ ያለው ደግሞ ገንዘብ የሚያስከፍለው አይነት ኦፕሽን በሁለት ካቴጎሪ ይመጣልናል ማለት ነው። ስለዚህ እኛ ፍሪውን ነው የምንፈልገው ማለት ነው። እዚህ ጋር ምንድን ነው ልዩነቱ? ሰርቲፊኬት ሁለቱም ላይ ማግኘት ትችላላችሁ። አት ዘ ኤንድ ኦፍ ዘ ዴይ ኮርሳችንን ስንጨርስ ሁለቱም ላይ ሰርቲፊኬት ማግኘት እንችላለን። ነገር ግን ቬሪፋይድ ሰርቲፊኬት የሚለው ምንድን ነው? አይዲ ወይ ደግሞ BRP ካርድ ካልሆነም ደግሞ የድራይቪንግ ላይሰንስ ወስደው ማንነታችሁን ቬሪፋይ አድርገው ከዛ በኋላ ስማችሁን ያስቀምጡና ቬሪፋይድ የሆነ ሰርቲፊኬት ነው ብለው ይነግሯቸዋል እንጂ ምንም የተለየ ነገር የለውም። ሁለቱም ተመሳሳይ ሰርቲፊኬት ናቸው። ኮንተንታቸው ተመሳሳይ ነው። እላዩ ላይ የተጻፈውም ነገር ተመሳሳይ ነው። ሁሉም ነገር ተመሳሳይ ነው። ስማችሁ አለበት ሁለቱም ላይ፣ ታይትሉ አለበት ሁለቱም ላይ፣ ፕሮፌሰሮቹ ተመሳሳይ ናቸው። ነገር ግን አይዲያችሁን ወይ ደግሞ ድራይቪንግ ላይሰንሳችሁን ወስደው ቬሪፋይ አድርገነዋል ብለው ይሰጧቸዋል። ያ ነው ልዩነቱ። ስለዚህ ምንም አያሳስብም። እኛ ነፃውን መንገድ ነው የምንፈልገው፣ ምክንያቱም ያ ኦልሞስት ወደ $220 ቻርጅ ያደርጋቸዋል። ስለዚህ ያን ብር መክፈል አንችልም ወይ ደግሞ መክፈል አንፈልግም እኛ። ስለዚህ ፍሪውን እንመርጣለን ማለት ነው። ስለዚህ እንደምትመለከቱት አጠቃላይ ኮርሱን በ10 ዊክ ከፋፍሎት ወይ ደግሞ በ10 ሴክሽን ከፋፍሎት በሳምንት አንዳንድ ሴክሽን እንድትወስዱ ተደርጎ ነው የተዘጋጀው። እያንዳንዱ ዊክ ላይ ፕሮብለሞች ሊኖሩ ይችላሉ፣ ፕሮጀክቶች ሊኖሩ ይችላሉ፣ አሳይመንቶች። እያንዳንዱ ስቴፕ አልፈን 10ሩንም ዊክ ኮምፕሊት ማድረግ ይኖርብናል ማለት ነው። በስተመጨረሻም ሁሉንም ኮርሶች ከተቀበልን በኋላ ፕሮብለሞቻችንን ካስገባን፣ አሳይመንት ከሰራን በኋላ፣ ፕሮጀክትም ከጨረስን በኋላ ፋይናል ፕሮጀክት አለው። ያንንም ፋይናል ፕሮጀክት ከሰራን በኋላ እንደዚህ አይነት ሜሴጅ ይመጣላቸዋል። ኮንግራቹሌሽንስ ኮርሳችሁን ጨርሳቸዋል የሚል አይነት ሜሴጅ ይላክላቸዋል ማለት ነው። እዚህ ጋር ሜንሽን ሳላደርግ ማለፍ የማልፈልገው በነፃ ሰርቲፊኬት ማግኘት ከፈለጋችሁ አትሊስት 70% መስራት ይኖርባቸዋል ወይ ደግሞ ከ100%
ከ70 በላይ ማምጣት ይኖርባቸዋል ማለት ነው። ፕሮጀክት ላይ፣ ፕሮብለሞች ላይ ወይ ደግሞ አሳይመንቶቹ ላይ ማለት። ስለዚህ ቺን ነገር እንዳትረሷት። በጥንቃቄ እያንዳንዱ ፕሮጀክት በስርዓት መስራት ይኖርብናል ማለት ነው። ከዚያም በስተመጨረሻ ሰርቲፊኬታችንን ክሌም ለማድረግ ወይ ደግሞ ለመውሰድ ቺኛዋን በተን ነካለን። ሌላኛው እዚህ ጋር ሰርቲፊኬታችንን ስንቀበል የጊትሀብ አካውንት ያስፈልገናል። ስለዚህ ጊትሀብ አካውንት ቀድማችሁ ክሬት ማድረግ ይኖርባችኋል ወይ ደግሞ ኦልሬዲ ካላችሁ በጊትሀብ አካውንታችሁ በኩል ነው የምትገቡት ማለት ነው። በጣም ቀላል ነው። ጊትሀብ አካውንት ከሌላችሁ ሴትአፕ ማድረግ ከጠይቃችሁኝም እኔም ላስረዳችሁ እችላለሁ። በጣም ግን ቀላል ነገር ነው። በጉግል አካውንት ሳይን አፕ እንደማድረግ ነው። ስለዚህ በጊትሀብ አካውንታችሁ በኩል ትገባላችሁ። ከዛ በኋላ የተወሰኑ ነገሮችን ያስመርጣችኋል። ሳይዙን ኤ4 ኤ5 ሳይዙን ያስመርጣችኋል። ከዛ ደግሞ በፒዲኤፍ ነው የምትፈልጉት ወይ ደግሞ በፒኤንጂ ፋይል ነው ወይ ኢሜጅ ፋይል ማለት ነው የምትፈልጉት የሚለውን ትመርጣላችሁ። ከዛ በኋላ ዳውንሎድ ማድረግ ነው። አለቀ። ፒዲኤፍ ፋይላችሁን ወይ ደግሞ ፎቶ ፋይላችሁን ዳውንሎድ ማድረግ ትችላላችሁ። ከፈለጋችሁ ደግሞ ስራ አፕላይ ስታደርጉ ሊንክድን ላይ ኢምፕሎየሮቹ ያሏችሁን ሰርቲፊኬቶች ማየት እንዲችሉ ፕሮፋይላችሁ ላይ ሊንክድናችሁ ላይ ማስቀመጥ ትችላላችሁ። ሼር ማድረግ ትችላላችሁ። እናም ትጠብቃላችሁ። የኮምፒውተር ሳይንስ ወይ ደግሞ የአይቲ ፍላጎት ያላችሁ አይነት ልጆች ከሆናችሁ እየገባችሁ ከአይቪ ሊግ ወይ ደግሞ ከ5ቱ በጣም ትልልቅ ዩኒቨርሲቲዎች ውስጥ አንዱ በሆነው ሃርቫርድ CS50 ኮርስ ላይ የተመዘገባችሁ ሰርቲፊኬታችሁን ውሰዱ። እኔም ደግሞ እንደዚህ አይነት የፍሪ ኮርስ ሀክ ሁሌ ስለምለቅ ይህን የዩቱብ ቻናል ሰብስክራይብ ማድረግ እና ቤተሰብ መሆን እንዳትረሱ። ቪዲዮ ደግሞ ከተመቻችሁ ላይክ አድርጉ። ሌላ የምትጠይቁኝ ወይ ደግሞ እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ አሳውቁኝ። በቀጣይ ቪዲዮ አገኛችኋለሁ። ይመቻችሁ።